የኮምፒውተር ሳይንስ ተማሪ ከሆናችሁ ይህ ቪዲዮ ለእናንተ ነው። በዚህ ሰዓት የኮምፒውተር ሳይንስ ተማሪ መሆን ማለት ሲንታክስን አንድ በአንድ መሸምደድ ማለት አይደለም። ይልቁንም ኤአይን በመጠቀም ትላልቅ ፕሮጀክትን መስራት ነው። ለማታውቁኝ እኔ ቢላል ሙክታር እባላለሁ። የዲላ ዩኒቨርሲቲ የ3ኛ ዓመት የኮምፒውተር ሳይንስ ኢንጂነሪንግ ተማሪ ነኝ። ዛሬ የኮምፒውተር ሳይንስ ዲግሪያችሁን ውጤታማ የሚያደርግና ስራችሁን የሚያቀልላችሁ ሆኖም እኔ የምጠቀምበትን ኤአይ ይዤላችሁ ቀርቤያለሁ። እነዚህን ኤአይ በአራት ዘርፎች ከፍያቸዋለሁ። እሱም በኮዲንግ፣ ለፈተና ዝግጅት፣ ለጥናትና ለምርምር እና ለሂሳብ። ጥናቶች እንደሚያመለክቱት ከ88% በላይ የሚሆኑ ተማሪዎች ኤአይን ይጠቀማሉ። ነገር ግን ኮድን ጻፍልኝ የሚለው ጥያቄ ግን ትክክል አይደለም። ለኮዲንግ ዊንድሰርፍ፣ ከርሰር እና ኪሮ የእነዚህን ሶስቱን የኤአይ መሳሪያ ልዩነት ከዚህ በፊት ባለው ቪዲዮ ላይ ሰርቼላችኋለሁ። እሱን ለማየት ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን እዛ ገብታችሁ ማየት ትችላላችሁ። በዚህ ሰዓት እኛ የምንፈልገው ኮድ የሚጽፍልን ኤአይ ብቻ አይደለም። እኛም የምንሰራውን ፕሮጀክት ተረድቶ ኤረሮችን ፊክስ የሚያደርግልን ሆኖም ደግሞ አንዳንድ ፊውቸሮች በጥሩ ሁኔታ ልንጨምርበት የምንችለው አይነት የኤአይ መሳሪያ ነው። እናም እነዚህን ሶስቱን መሳሪያ ጥሩ ሆነው አግኝቻቸዋለሁ። እኔም የምጠቀምባቸው ስለሆነ እናንተ የምትጠቀሙ ደስ ይለኛል። በመቀጠል አስክ ኮዲ። ይህ ኮድን ከመጻፍ ባሻገር ይህ ለምን እንዲሆነ ብላችሁ በመጠየቅ ትምህርታዊ በሆነ መልኩ ለመረዳት ይጠቅማቸዋል። በሁለተኛ ደረጃ የምናየው ለሂሳብና ለሎጂክ። እንደሚታወቀው ኤአይ በሂሳብ ላይ ብዙ ጊዜ ይሳሳታል እና ለዚህም ወልፍሬም አልፋ ሂሳብ ንጉስ ነው ማለት እንችላለን። ምክንያቱም ልክ እንደ ቢጎ ኖቴሽን እና ለካልኩሌስ አይነት ማቴማቲክሶች ይህንን ኤአይ ብትጠቀሙ አሪፍ ነው። በሶስተኛ ደረጃ ለፈተና ለመዘጋጀት የሚያገለግለንን ኤአይ እናያለን። እሱም በምናይበት ሰዓት ደግሞ ኖትቡክ ኤልኤም። ይህ አሪፍ የኤአይ መሳሪያ ነው። ለኮምፒውተር ሳይንስ ተማሪ ብቻ ሳይሆን ተማሪ ለሆናችሁ እንዳለ ኖትቡክ ኤልኤምን ብትጠቀሙ በጣም የተሻለ ነው። ምክንያቱም ፋይላችሁን አፕሎድ በማድረግ ከፋይላችሁ ሳይወጣ እዛ ላይ ያለውን በደንብ አድርጎ በማብራራት ሾርት ኖትን ለማውጣት ሆኖም ፈተና ለመስራት ኖትቡክ ኤልኤም አሪፍ ኤአይ ነው። እሱን ተጠቀሙ። በሶስተኛ ደረጃ ላይ ለጥናትና ምርምር የሚሆን የኤአይ መሳሪያ ነው። እሱም ኮንሴንሰስ ይባላል። ኮንሴንሰስ በምትጠቀሙበት ሰዓት ከጎግል ባሻገር በጣም የተሻለ ለጥናትና ለምርምር የሚያገለግል የኤአይ መሳሪያ ነው። ምክንያቱም ሳይንቲስቶች የተስማሙበትን የሪሰርች ውጤትን ይዞ ስለሚያቀርብላችሁ ማለት ነው። በስተመጨረሻ ኤአይን በምንጠቀምበት ሰዓት በጥንቃቄ መጠቀም አለብን። እነዚህ ኤአይስ በምንጠቀምበት ሰዓት ዲግሪያችንን እንዲሰራልን ሳይሆን ጊዜያችንን ውስብስብ ወይም አሰልች በሆነ ነገር ከምናሳልፍ እና ትኩረታችንን ወደ ትላልቅ ፕሮጀክት እንድናደርግ ነው ኤአይን የምንጠቀመው። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳረሱ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።